ሰላም የሩቅ ቤተሰቦች እንደምን ቆያችሁን? ሳምንታችሁ እንዴት ያለፈ ነው? እንዴት ናችሁ? ሁላችሁም ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬም እንደተለመደው ታሪኮችን ይዘንላችሁ መጥተናል። ቀጥታ ወደ ታሪኮቻችን እንግባ። የመጀመሪያ ባለ ታሪካችን ወንድ ነው። ስሜ አይጠቅማችሁም። የክፍለ ሀገር ልጅ ነኝ። እዚያው በትምህርት ህይወት እያለሁ አንድ ሰፈራችን አብሮ አደግ ጓደኛዬ በጣም አፈቅርሃለሁ ብላ መውጫና መግቢያ አሳጣችኝ። እውነት ካፈቀረችኝ ለምን እኔም እሺ ብዬ ፍቅሯን ተቀብዬ አብረን በፍቅር አንኖርም ብዬ በማሰብ የፍቅር ጥያቄዋን ተቀብዬ 1 አመት ደስ የሚል የፍቅር ጊዜያትን አሳለፈን። እንደዚህ ስላችሁ ክርስቶስ በሚያውቀው ምንም አይነት ነገር አድርገን አናውቅም። አንድ ቀን እንኳን ስሜት አላውቅም። ምክንያቱም ደግሞ ክርስቲያን ስለሆንኩኝ መጽሐፍ ቅዱስ አይደለም አብሮ መተኛት መመኘት እንዳመነዘራችሁ ቁጠሩ ስለሚል ምንም ሌላ ፊሊንግ ሳይኖረኝ ጥሩ የሚባሉ ጊዜያትን አሳለፍን እና 2ኛ አመት ለመያዝ 1 ወር ሲቀረን በቃ ተቀየረችብኝ። አብረኸኝ ካላደርክ አትወደኝም በማለት አብሬያት እንድተኛ አስገደደችኝ። እኔ ግን መቼም እንደማይሆን ደግሞ የመውደድ ወይም የማፍቀር መገለጫ አብሮ መተኛት እንዳልሆነ ብዙ ጊዜ አስረዳኋት። ከቀን ወደ ቀን እየፈራኋት መሄድ ጀመርኩኝ። ቀን እንገናኝ የምትል ልጅ ማታ እንገናኝ ብላ ማታ መገናኘት ጀመርን። ማታ ስንገናኝ ደስ አላለኝም። እዚያ ማውራት ማልፈልጋቸው ብዙ ነገሮች አሉ። ይሁንና አንድ ቀን ለአዲሱ አመት ግድ ቀለበት ማሰር አለብህ አለችኝና እሺ ብያት 2016 መስከረም 1 ሲሆን ማታ አስታውሳለሁ። ቅዳሜ ነው ቀኑ። ከሁለት ጓደኞቼ ጋር በመሆን ቀለበት ተለዋወጥን እና ከዚያ በኋላ እየኖርን ለኔ ያልገባችልኝ ቃል የለም። እኔ አንተን ትቼ ሌላን ሰው ካገባው ፈጣሪ ልጅ አይስጠኝ ይግደለኝ፣ በቃ እንዲሁ ነው የማይባሉ ቃሎችን ገባችልኝ። ቢሆንም ግን ለቃሏ ታማኝ ትሆናለች ብዬ ለገባችው ቃልና ላሳየችኝ ፍቅር ብሎም እኔም ድብን ያለ ፍቅር ከሷ ያዘኝ። ፍቅር እንደያዘኝ ሲገባት አግባኝ ማለት ጀመረች። እኔ ደግሞ አይደለም ለማግባት ራሱ ምንም ሐሳብ አልነበረኝም። ምክንያቱም ተማሪም ስለነበርኩ እንደዚያ ነገርኳት። ለካ ከኔ ጋር እያወራች በሌላ መንገድ ከሌላ ሰው ጋር የጋብቻ ትምህርት እየተማረች ሁሉንም ነገር እየጨረሰች ነበር። ከዚያ በአንድ ቀን ፌስቡክ ስገባ መልካም ጋብቻ ተብሎ እሷና የሆነ የማላውቀው ሰው ፎቶ ፖስት ተደረገ። ኦ ማይ ጋድ! ትምህርት ቤት ነበርኩኝ፣ ኮሌጅ። በጣም ተደናገጥኩ፣ ተረበሽኩኝ። ወጥቼ ደወልኩላት፣ ስልክ አታነሳም። ከትምህርት ቤት እንደወጣው ሞተር ይዤ ሰፈር ስመጣ እንዳገባሽ ነገሩኝ። ቀለበታችንን የሰው ነው ያዥ ብሎኛል፣ ለሱ ስጡት ብላ ከራሷ ጓደኞች ለአንዷ ሰጠች። ቃል የገባችልኝ ነገር ትዝ አለኝ። ብቻ እግዚአብሔር መልካም ነው ብዬ ተውኩኝ። እስከዚህ ድረስ ቀለበታችን ከጣቴ አላወጣሁትም፣ ግን ውስጤ በጣም ተጎዳ። አሁን ምን ላድርግ? ቀለበቱን እሷ እስከዚህ ድረስ ልጅ አልወለደችም። 3 ጊዜ አርግዛም አልተሳካላትም። ስለዚህ እኔ ቀለበቱን ምን ላድርገው ብሎናል የመጀመሪያ ባለ ታሪካችን። ይከብዳል። አይ ቲንክ ማድረግ የምትችለው ነገር ያለ አይመስለኝም ሳስበው ማለት ነው። ምክንያቱም ሺ ኦልሬዲ አግብታለች። ያገባን ሰው መፈለግ ማለት ደግሞ የማይመስል ነገር ነው። ምክንያቱም ሺ ኦልሬዲ በቃ የሌላ ሰው ነች ማለት ነው። ስለዚህ ቀለበቱን ምን ላድርገው? እኔ እንጃ። አዝ ሚሞሪ ማስቀመጥ የምችል አይመስለኝም። ምክንያቱም it's not like ቆንጆ ሚሞሪ አይደለም። እኔ ቀለበቱን ብትጥለው ምንም የሚሰራልህ ነገር ያለ አልመሰለኝም። just አንተ like እግዚአብሔርን አምነህ እግዚአብሔር ለኔ ያለው ምናምን እንዳልከው ማለት ነው። እግዚአብሔርን አምነህ አይደለ ሁሉን ነገር የተውከው ኤቭሪቲንግ ለእግዚአብሔር ሰጥተህ የተሻለ ሰው እንደምታገኝ አምነህ መኖር እንጂ ያለብህ ኦልሬዲ በቃ እሷ ውሳኔዋን ወስና የሌላ ሰው ሆናለች። እሷ ቅጣቷ ምንድነው? እግዚአብሔር ነው የሚቀጣት። ባይ ዘ ዌይ ሰው ብዙ ጊዜ የማይረዳው ነገር ማለት ነው፣ ቃል ስትገቡ እኔ እንደዚህ አድርገኝ እውነት ይደርሳል። ያው አሁን እሷ እስካሁን ልጅ አልወለደችም። 3ቴም እንትን ብሎባታል፣ ሞቶባታል ምናምን አለ አይደለ? ምክንያቱም የገባችው ቃል ነው። ቃል ነው። ይሄ የሚሻር የሚለወጥ አይደለም። ስፔሻሊ ደግሞ በሰው ስሜት ላይ እንደዚህ የተጫወታችሁ የሰው ስሜት ላይ እንደዚህ የተረማመዳችሁ ቃል የምትገቡ ሰዎች ማለት ነው ስናሪ እዚህ ያው ተመልሶ እናንተ ነው የሚያገኛችሁ። አሁን እርግጠኛ ነኝ ልጅቷ ቤት ቁጭ ብላ
ላይክ እንደዚህ እንትን ሲልባት የምታስበው ነገር አለ። በእርግጥ እናት ናት። ላይክ ልጅ ብታገኝ እግዚአብሔር ረድቷት አይ ዊሽ። ግን ደግሞ አንዳንዴ ለምናደርጋቸው ነገሮች ለምንወስናቸው ውሳኔዎች ላይክ በጣም ማሰብ ያለብን ይመስለኛል። ምክንያቱም እሷ ለወሰነቻቸው ውሳኔዎች ላደረገቻቸው ነገሮች ናቸው ኮንሲኩዌንሱን እያገኘች ያለችው ማለት ነው። ምክንያቱም ላይክ ይሄ ሰውዬ ምንም ከማያውቅበት ወዳለው ብላ መውጫ መግቢያ ሳትታ ወደ ፍቅር ከታ ወደ ፍቅር መግባቱ ብቻ አይደለም ቀለበት እንሰርብልሽ ከዛ በኋላ ደግሞ ማለት ሰውዬውን በጣም ረጅም መንገድ ያመጣሽው። ከዛ በኋላ እኮ ሌላም ኢቭን የምታገቢ ከሆነ በቃ የሆነ ምክንያትሽን መናገር እኮ ትችያለሽ። እኔ ላይክ ወይ እድሜ ሄዷል፣ ሌላ ሰው ማግባት አለብኝ፣ እንደዚህ ልጅ መውለድ አለብኝ፣ ኦር ደግሞ በቃ ማለት ሰው ምክንያታዊ ሊሆን ይገባል። አገባ ነው እንደዚህ ነው ይባላል እኮ ጀስት ሰውዬው ለምን ከሌላ ሰው እስኪሰማ ከፌስቡክ እስኪያይ እስና ላይክ ትክክል ነው ብዬ አላምንም። ግን አንተ ላይክ አሁንም ቢሆን እግዚአብሔር ያውቃል ብለህ ተረጋግተሃል። መረጋጋት ጥሩ ነው። ላይክ ቀለበቱን ማስቀመጥ አግባብ አለው ብዬ አላምንም። በቃ ስራ ላይ ፎከስ አድርግ። የኮሌጅ ተማሪ ነበርኩ ብለሃል። አሁን ሜቢ ግራጁዌት አድርገህ ሊሆን ይችላል። ኦር ግራጁዌትም ካላረግ ክላስ ላይ ፎከስ አድርግ። ስራ ማግኘት ላይ ኦር ስራ ላይም ካለ ስራ ላይ ፎከስ አድርግ። ከዛ የተሻለ ነገ ይመጣል ብዬ አስባለሁ። ለአንተ የተሻለውን እግዚአብሔር ይሰጣል ብዬ አምናለሁ። የእሷ ግን በቃ የተዘጋ ፋይል ነው። ምክንያቱም ሺ ኦልሬዲ አግብታለች፣ ሌላ መንገድ ይዛለች። አንተ ምንም የምታደርገው ነገር ስለሌለ ማለት ነው። ስለዚህ በቃ ከራስህ ጋር ተማክረህ ከራስህ ጋር ጊዜ መውሰድ ካለብህ ከራስህ ጋር ጊዜ ወስደህ የተሻለ ነገር መጠበቅ የተሻለ ይመስለኛል። ለሷ ግን ማለት ነው ለሷን ብቻ ሳይሆን ሌሎች ሰዎችም እንደዚህ አይነት መንገድ የምትከተሉ ሰዎች ካላችሁ ግን ላይክ ነገ የምትመሰረቱት ህይወት ላይ የተሻለ ነገር አታገኙም። እዚህ ጋር በድላችሁ የምትሄዱት ሰው የሚያለቅስባችሁ ሰው ስላለ ነገ እዛ ጋር ደስ የሚል ነገር ስለማይኖራችሁ ላይክ ለምትአደርጉት ውሳኔዎች እዚህ ጋርም የማትፈልጉት ነገር ከሆነ ተነጋግሮ መሆን ያለበት ሰው አስቡበት። ይሄንን የኔ ሐሳብ ይሄ ነው። የእናንተን ሐሳብ ደግሞ እስቲ ሼር አድርጓቸው። ወደ ሁለተኛ ባለ ታሪካችን እንሂድ። ሰላም 21 ዓመቴ ነው። አላቅም በዚህ ሳምንት ውስጥ ወይም ደግሞ አሁን ላይ ከሰው ቫሊዴሽን ወይም ደግሞ አፕሩቫል ነገር ማለት ነው ውስጥ ጎበዝ ምናምን የሚለውን ነገር ማለት ነው እየፈለኩ ነው። ቱ ቢ ኦነስት ስታርት ፍሮም ከልጅነት ጀምሮ ሰዎች የሚወዱኝ አይመስለኝም። ቅርብ ጊዜ ስታርት ቲክቶክ እና ምንም ፎሎወርስ አይቼ ኖ ኮሜንት ምንም ነገር እና ከኔ በኋላ ቲክቶክ ጀምረው ፌመስ የሆኑ ሰዎች ሳይ በጣም እቀናለሁ። ናት ኦንሊ ዚስ ኮሜንት የሚጻፍላቸው ሳይ በጣም ነው የምቀናው። ፍሬንድስ አብረው ቲክቶክ ሲሰሩ ምናምን አይ ዊሽ እኔም ጓደኛ ኖሮኝ እንደዚህ ብሰራ። እንደዚህ አይነት ሪሌሽንሺፕ ሎንግ ታይም ቆይቼ አላውቅም። ኦኬ በሪሌሽንሺፕ በፍሬንድሺፕ ማለት ነው ቆይቼ አላውቅም። ኖ ሪሌሽንሺፕ ያለችው ለሪል ሪሌሽንሺፕ ሎንግ ታይም ቆይቼ አላውቅም። ወይ ለሌላ ነገር ነው የሚፈልጉኝ ኦር ደግሞ ሌሎች ነገሮች ከዛ ብሬክ አፕ አረጋለሁ። አሁን መጥፎ ሰው ነህ እያልኩ ማሰብ ጀምሬያለሁ። ወንድ ነው ባልታሪካችን ሶሪ። አሁን መጥፎ ሰው ነህ እያልኩ ማሰብ ጀምሬያለሁ። ኢቭን ማይ ፋሚሊ ትሪት እንደሚያደርጉኝ እንደ ነገረኛ ሰው ነው። ኤኒ አድቫይስ ፕሊዝ ብሏል። ኦኬ እኔ ትልቁ ስህተት ብዬ ማስበው ከሰው ቫሊዴሽን ወይም ደግሞ ላይክ አፕሩቫል መጠበቅ ላይክ ትክክለኛ ነገር አይደለም፣ ሆኖም አያውቅም። ሲጀምር ለምታደርጋቸው ነገሮች ሁሌ እንትን ማድረግ አለብህ። ይሄ ራስህ ነው አፕሩቫል መስጠት ያለብህ ለራስህ ማለት ነው። አሁን ለምሳሌ ቲክቶክ ሰው ስለጀመረ አይደለም የሚጀመረው። ኢፍ አንተ ቲክቶክ መስራት የምትፈልግ ከሆነ ላይክ ፍላጎትህ ምንድነው? ምን ላይ ነው ዴዲኬትድ ሆነህ የምትሰራው? ሎንግ ተርም ምንድነው መስራት የምትፈልገው? ገባህ? አዘ ሆቢህን ስትሰራ ፍላጎትህን ስትሰራ ነው እኮ አንተ ደስ ብሎ ስትሰራ ነው እኮ ሰው ኦኬ ደስ ብሎት ያንተን ደስታ እያየ ኦር ደግሞ በዛ ደስታ ውስጥ ያንተን ታለንት እያየ
ማድነቅም ሆነ ፎሎ ማድረግ ኮሜንት ማድረግ የሚጀምረው ማለት ነው። ሶ ላይክ ሰው እንትን ሲል ቀናለው ምናምን አይደለም። ምናልባት መንፈሳዊ ቅናት ሊሆን ይችላል which is good እኮ። መንፈሳዊ ቅናት ግን more of motivate ያደርጋል እንጂ ላይክ ቁጭ አድርጎ እንደዚህ ወይኔ ምናምን የሚያስብል ነገር አይደለም። ላይክ you should ይሄ ያለን አለ አይደለ ይሄ ሰው አይወደኝም ኦር ደግሞ ከሰው አፕሩቫል እፈልጋለሁ ከሚለው ሜንታሊቲ መውጣት መቻል አለብን። ለምን ብለህ ካሰብክ ደግሞ ላይክ ሁሌ ያለበለዚያ እንደዚህ እንትን ልትፈልግ ነው፣ አፕሩቫል ልትጠይቅ ነው። ላይክ አግብተህም ቢሆን የሚስትህን አፕሩቫል ሁሌ ልትጠይቅ ነው ማለት ነው። ላይክ your friends approval ሁሌ እንደዚህ ደግሞ ስትሆን you become a pushover ላይክ ሰው ሁሌ ተረማምዶብህ የምትሄድ አይነት ሰው ነው የምትሆነው ማለት ነው። ይሄ ሰው ኢዚ ታርጌት የሚባል ሰው አለ አይደለ ላይክ ምክንያቱም አንተ for that approval you will do ሰዎች የሚሉህን ሰዎች ሰጀስት የሚያደርጉህንም ነገሮች ታድርጋለህ ማለት ነው። ላይክ አሁን ለምሳሌ እኔ እስቲ እንደዚህ አድርግልኝ ስለ ኦኬ ትለኛለህ። ምክንያቱም you need የኔንም አፕሩቫል እኔ እንድርቅህ አትፈልግም። you need that friendship ማለት ነው። this is so wrong ላይክ ራስህን መጀመሪያ ራስህን ነው ይሄ አለለሃ ኖ እኔ ከራሴ ነው አፕሩቫል የምፈልገው እኔ ደስ ሲለኝ እኔ ስፈልግ ወደሚለው መምጣት አለብን። for the relationship ያልከው ደግሞ ማለት ነው I don't think like ሰው ጣልቶህ ምናምን እኮ አይደለም። you just አንተ ያስቀመጥከው ነገር አለ እኔ የምፈልገው እንደዚህ ነው እንደዚህ ካገኘው በኋላ ያን ሪሌሽንሺፕ አልፈልግም የሚል ሜንታሊቲ ካለ ላይክ የምታሳየው ባህሪም ይሄ በውጭ የምታሳየው ባህሪ ያህ ይሆንና ዴት የምታደርጋት ሴትም ያን ነገር ታያዋለች ማለት ነው። ሶ በቃ ይሄን እንደዚህ የሚፈልገው ሰው ያንን ካገኘ በኋላ ይሄዳል የሚል ሜንታሊቲ ይመጣል ማለት ነው። ስለዚህ የማንንም አፕሩቫል መጠበቅ አይጠበቅብህም አንተ ላይክ you should first approve yourself ማለት ነው። for the family ደግሞ like our family actually የሆነ እኔ ደስ የሚለኝ ነገር አለ። ፋሚሊ በጣም the most important thing ነው። ከዛ ደግሞ the most ደግሞ hard thing ደግሞ ፋሚሊ ነው። this means ምንድነው like maybe ምናልባት የሆነ የሚናገሩ ነገሮች ሊኖሩ ይችላሉ። ምናልባት ደግሞ የሆነ ነገር ግን ዲፕ ዳውን እንደ ፋሚሊ የሚወድህ የለም። like ምናልባት አንዳንድ የሆኑ እንትኖች ሊኖሩ ይችላሉ ግን as a family አንተን ሊወድ በክፉ ቀንህ ሊደርስ በጣም የሆነ ነገር ሊያደርግልህ የሚችል በዚህ ምድር ላይ አለ ብዬ አላምንም እኔ ማለት ነው። ሶ ላይክ ከፋሚሊ ጋር ያለው ችግር ምናልባት ላይክ አንተ በጣም በብዙ ነገሮች እየተጨናነቅክ ስለሆነ ወደዛ መንገድ ወስደኸው ነው እንጂ ናት በሮንግ ዌይ ላይ ይችላሉ። ስለዚህ በሱ ብዙም አትጨነቅ። ግን ይሄ ከሰው እንትን ፈልጋለሁ ያልከውን አክሴፕታንስ የምትፈልገው ምናምን ግን መጀመሪያ ራስህ ላይ መስራት ነው። ራስህ ላይ በደንብ ስትሰራ ራስህን አክሴፕት ስታደርግ ሰዎች አክሴፕታንስ ማድረግ ይጀምራሉ። ላይክ አንተ ራስህን የምትወድ ከሆነ ለራስህ የምትሰጠው ግምት ጥሩ ከሆነ እና ደግሞ በቃ ራስህን አፕዴት የምታደርግ ብዙ ነገሮችን ላይክ ራስህ ላይ የምትሰራ ከሆነ የአብሮህ የሚቀመጥም ሰው አክሴፕት ያደርግሃል ማለት ነው። በግዴታ ሳይሆን ላይክ በፍቅር ሶ ላይክ እንደዚህ አይነት ነገር አክሴፕት ማድረግ መደረግ አለመደረግ ኢሹ መሆን የለበትም። ናት ኦንሊ እሱ ጋር ብቻ አይደለም ሁላችንም ጋር ሰው እኛን በግዴታ አክሴፕት እንዲያደርገን መፈለግ ወይም ደግሞ ሰው yes ጎበዝ ምናምን እንዲለን መጠበቅ መቻል የለብንም። በቃ just አንተ እኛ ለምንሰራው ስራ ራሳችን ጎበዞች ነን። ለራሳችን የምንሰራውን የምናልፍበትን ፓዝ ስለምናውቀው ለራሳችን ቫሊዴሽን እንሰጥ የተሻለ ነው ብዬ አምናለሁ። የዛሬ ታሪኮቻችን እነዚህን ይመስሉ ነበረ። ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ያላችሁን ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ጻፉላቸው። መልካም ቀን።